እንዴት ናችሁ? ሰሞኑን በኮምፒውተራችን ቴሌግራም ላይ በአማርኛ የተጻፉ ጽሁፎችን እንዳናይ እያደረገ ያለውን ምናልባት ሪስታርት ወይ ደግሞ አፕዴት ኮምፒውተሩ ከተደረገ በኋላ እምቢ ያለላችሁ ከሆነ እዚህ መፍትሄ የሚሆን ቪዲዮ እሰራለሁ። ስለዚህ ቀጥታ ወደ ቪዲዮ እንሄድ። መጀመሪያ አራት መስመሮች ያሉት ከክሊክ እናደርግና ሴቲንግ ጋር እንገባለን። ሴቲንግ ጋር ስንገባ አድቫንስድ ሴቲንግ ሰሌክት እናደርግና ከዛ ከአድቫንስድ ሴቲንግ ላይ ወደታች ስክሮል አድርገን ኤክስፐሪመንታል ሴቲንግ ጋር እንገባለን። ከዛ ከኤክስፐሪመንታል ሴቲንግ ጋር ስንደርስ ወደታች እንወርድና ፍሪ ታይፕ ፎንት ኢንጂን የሚል ኦን እናደርጋለን። እቺን ኦን ስናደርግ ምንድነው የሚለው you need to restart for applying some of the new settings restart now ይላል። yes ሪስታርት እናደርጋለን። ሪስታርት ካደረገ በኋላ ይኸው አሁን መጥቶልናል። ወደ የምንፈልገው ጋር ሂደን ማየት እንችላለን ማለት ነው። በዚህ ላይ የነበረ መጀመሪያ ማናየው አሁን ማየት እንችላለን። ሰብስክራይብ አድርጉ ዩቲዩቤን።